السلام عليكم ورحمة الله وبركاته ودنا የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ሰላም ናችሁ በያላችሁበት ሰላማችሁ ይብዛልኝ። በዛሬው ቪዲዮ አራጂ ባንክ እንዴት አድርገን ገንዘብ እንደምናስተላልፍ የምናይ ይሆናል። አራጂ ባንክ ይሄን ይመስላል። ባንኩን ከፕሌይ ስቶር ማግኘት ትችላላችሁ። አራጂ ባንክ እንከፍተዋለን። ባንኩን ስትከፍቱት ልክ ፓስወርዱን የመጀመሪያ መግቢያ ፓስወርድ ይጠይቃችኋል። ፓስወርዱን ታስገባላችሁ። ፓስወርድ ካስገባችሁ በኋላ ከዛ ቀጥታ ሎጊን እንለዋለን። ማረጋገጫ ኮድ ይገባልናል። ከዛ እሱን እናስገባለን። አሁን የምናየው ገንዘብ ብር እንዴት እንደምናስተላልፍ ነው። ከስር እንደምታዩት ሆም የሚል አለ። ከሱ ሁለተኛ ላይ ትራንስፈር የምትላለች። እቺን ትራንስፈር የምትለውን አንዴ እንነካለን። ትራንስፈር የምትለውን ከነካን በኋላ እዚህ ጋር አድ የሚል አለ። አድ የሚለው ላይ አንዴ እንነካለን። ከዛ በኋላ አራጂ ባንክ የሚለው አለ። ከአራጂ ወደ አራጂ ለማስተላለፍ ነው የመጀመሪያ ላይ ያለው። ሁለተኛ ላይ ያለው ደግሞ ከዚሁ ከአራጂ ባንክ ወደ ሌሎች ባንኮች የምናስተላልፍበት መንገድ ነው። ስለዚህ አሁን ዛሬ የአራጂ መንገድ በአራጂ እንዴት አድርገን እንደምናስተላልፍ ነው ማሳያችሁ። ከዛ በኋላ ተመሳሳይ ስለሆነ በዚህም ወደ ሌሎችን ባንክ ይህን እየነካችሁ መላክ ትችላላችሁ። አሁን በአራጂ ስለሆነ እዚህን ካሳየኋችሁ የሌላውን ደግሞ ቀላል ስለሆነ በዛው ታስተላልፋላችሁ። መላኪያ ሶስት አማራጮች አሉ። አካውንት ነምበር አለ፣ ሞባይል ነምበር፣ አይባን አለ። ከሶስቱ አንዱን መርጣችሁ መላክ ትችላላችሁ። እኔ አካውንት ነምበር መርጫለሁ። እዚህ ጋር እንደምታዩት አስገብቻለሁ። እናንተም እንደዚሁ ታስገባላችሁ። ከዛ በኋላ ኔክስት እንላለን። እዚህ ጋር ከስር በአረንጓዴ በሰማያዊ የተጻፈችው እንደዚህ ይመጣላችኋል። እርግጠኛ ናችሁ የሚል አካውንት ነምበሩን ቼክ አድርጉ የሚል ይመጣል። ከዛ በኋላ ኮንፊርም እንለዋለን። እርግጠኛ ነኝ። ከዛ ይደወልላችኋል። ማረጋገጫ ቁጥር ይገባላችኋል፣ 4 ቁጥር። ከዛ እሱን ታስገባላችሁ። ከዛ በኋላ ያንን ቁጥር ወደኛ ሂሳብ ለማስገባት ይደወልልናል። ከዛ ደውለው ንኩ የሚሉንን ቁጥር እንነካለን። ይደወላል። እንደዚህ ሲደወል እንደዚህ እናነሳለን። እንደዚህ የሚነግሩንን ቁጥር እናስገባለን። እንግዲህ 6 ቁጥር ነው እንካያለኝ። ከዛ ነክቻለሁ። ከዛ በኋላ ወደዛ አካውንት እንሄዳለን ማለት ነው። እዛው ይመልሰናል ራሱ። ከዛ ወደ ትራንስፈር እንሄዳለን። አሁን ወደ ትራንስፈር መሄድ እንችላለን ማለት ነው። እንግዲህ አሁን ቁጥር ሂሳብ ነምበሩን አስገብተናል። ከዘር ጎ ትራንስፈር የምትለዋ ነክተን እንሄዳለን። ወይም ደግሞ እዛው ጋር ትራንስፈር ወደ ምትለዋ ገብተን ትራንስፈር ማድረግ እንችላለን። መላክ የምንፈልገውን አካውንት አስገብተናል። ከዛ በኋላ እነዚህ ሲመጣ ትራንስፈር የምትለውን እንነካለን። ከዛ በኋላ እዚህ ጋር አራጂ የምትላለች አራጂ ነው ያስገባነው። አካውንት ደግሞ እዚህ ጋር ሎካል ከሆነ ከአራጂ ባንክ ወደ ሌሎች ባንኮች ከሆነ አካውንት ቁጥሩ ሂሳባችን ላይ ያስገባ ነው እዚህ ላይ ገብተን እንፈልጋለን። አሁን አራጂ ስለሆነ እኔ ያስገባሁት ቁጥር እዚህ ጋር ያስገባቸው ሰዎች አሉ መልክላቸው። ይሄኛውን ያስገባሁት እሱን መርጣለሁ። ከዛ በኋላ መጠኑን እዚህ ጋር ምልክለትን መጠን ነው እዚህ ጋር ምነካው ማለት ነው። ከዛ በኋላ
ከነካው በኋላ እዚህ ጋር እቺ ነካታለሁ አንዴ። የሂሳብ ነምበሬን ሂሳቤን እዚህ ጋር መንካት ብቻ ነው መምረጥ ብቻ ነው አንዴ። ከዛ በኋላ ፐርሰናል ነው እዚህ ጋር ፐርሰናል ይሆንልኝ። ከዛ ኔክስት ነው የምለው። በጣም ቀላል ነው። ከዛ እዚህ ጋር ዘርዘር ያመጣልኛል። ትክክል ነው ኢንፎርሜሽኑ ምናምን የሚል ነው። ከዛ በኋላ ኮንፊርም ማድረግ ነው። ኮንፊርም እላለሁ ልክ ስለሆነ። ከዛ ማረጋገጫ 4 ቁጥሮች ይመጣሉ። እሷን አስገባለሁ። ከዚህ በእንደዚህ አይነት መልኩ ትራንስፈር ሴንድ ሰክሰስፉል ይላል። በቃ ተልኳል። እዚህ ጋር ፒዲኤፍ መላክ ከፈለጋችሁ ሼር ፒዲኤፍ የሚል አለ። በቴክስት ደግሞ መላክ ከፈለጋችሁ አንዴ ስትነኩት ወደ ይሄን እንትን ደረሰኙን ወደ ዋትስአፕ ትነኩና ወደ ዋትስአፕ ወደ ፈለጋችሁት መላክ ትችላላችሁ። ወይም ደግሞ እዚህ ጋር በቴክስትም ከሆነ ቴክስቱን እንደዚህ ወደ ዋትስአፕ ወደ ፈለጋችሁት መላክ ትችላላችሁ። አላላኩ ይሄን ይመስላል። በጣም ቀላል ነው። ሌሎች ባንኮችም ላይ መላክ ስትፈልጉ እንደዚህ መላክ ትችላላችሁ። እኔ አሁን ከአራጄ ወደ አራጄ ወደ ሌላ ደግሞ በጣም ቀላል ስለሆነ ነው። ወደ ሌላ ለመላክ ደግሞ ልክ እንደዛው እዚህ ጋር ትገቡና አድ እዚህ ጋር አለቻ አድ ትነካላችሁ። ከዛ በኋላ ሎካል ይላል። ወደ ሌላ ካራጂ ወደ ሌላ ባንክ እዚህ ጋር አይባን ነምበሩን ረጅም ቁጥሩን ስታስገቡ በራሱ የባንኩን ስም ያመጣላችኋል። ከዛ ጋር እዚህ ጋር ስም አስገብታችሁ ከዛ ስም እዚህ ጋር ፋሚሊ ኔም የአያት ስም ወይ አባት ስም ታስገቡና ከዛ ኔክስት ትላላችሁ። አላላኩ እንዳሁኑ ነው። አዳርጋችሁ መላክ ነው እና ይሄን ይመስላል። በጣም ቀላል ነው። መልካም ጊዜ ባይ። እንዳያችሁት የአራጂ ባንክ ገንዘብ አላላክ ይሄንን ይመስላል። ካልገባችሁ ደግሞ ቪዲዮን ወይም ከመስራታችሁ በፊት ቪዲዮን አንዴ ወይ ሁለቴ እዩት። ከዛም ደግሞ ካልገባችሁ የቴሌግራም ሊንክ ከስር እናስቀምጣለን፣ በዛ ያናግሩን። አከፋፈቱን ደግሞ አራጂ ባንክ አከፋፈቱን ደግሞ ከፈለጋችሁ ኮሜንት ላይ ያስቀምጡልን። አከፋፈቱን የምንሰራላችሁ ይሆናል። እንዲሁም ደግሞ ተያያዥ ጥያቄዎች ካሉ ቴሌግራም ስላለ በዛ ያገኙናል ማለት ነው። እና በጣም ቀላል ነው። ቪዲዮውን ደጋግማችሁ እዩት። በጣም ቀላል ነው እና ችግር ካለ በዛ ያገኙናል ማለት ነው። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ባይ